ዓለማችን ላይ እጅግ ትንሿ ልዩዋ እንዲሁም ምስጢራዊቷ ሀገር ቫቲካን። ዛሬ ስለዚች አስገራሚ ከተማ እውነታዎች አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በዓለማችን ላይ እጅግ ትንሽ ልዩና ምስጢራዊ ስለሆነችው ስለ ቫቲካን ከተማ አስገራሚ እውነታዎችን እነግራችኋለን። በምድር ላይ ሀገራት በስፋት በሕዝብ ብዛትና በኃይል ይለካሉ። አንዳንዶች በሰፊ ሳር ምድራቸው፣ ሌሎች ደግሞ ማለቂያ በሌለው ውቅያኖስ ታጅበው ግዙፍ ሆነው ይታያሉ። ግን ዛሬ ወደ አንዲት ልዩ ቦታ እንወስዳችኋለን። አንዲት ሀገር ናት፣ በእግር ተነስተህ በሰዓታት ውስጥ ዙሪያዋን ማየት የምትችላት። በዓለም ካሉ ሀገራት ሁሉ እጅግ ትንሿ ብቸኛዋና በግድግዳ የተከበበችው ቫቲካን ከተማ። ግን ከዚህ ጥብቅ ወሰንና አነስተኛ ስፋት ባሻገር ምን አለ? ከ1 ቢሊዮን በላይ ሰዎችን መንፈሳዊ ልብ የምትመራው ይህች ጥንታዊት ቦታ ምን ምስጢራቶችን ትይዛለች? ዛሬ በዓለማችን እጅግ ትንሽ ሀብታምና ምስጢራዊ ስለሆነችው ሀገር የምንመለከት ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቫቲካን ከተማ በኢጣሊያ ሮም ከተማ መሃል የምትገኝ አንዲት ራሷን የቻለች ሀገር ናት። ስፋቷ ደግሞ ከትልቅ ፓርክ ያነሰ ሊሆን ይችላል። በጠቅላላው ሀገሪቱን በእግር ለመዞር ከ20 እስከ 30 ደቂቃ ብቻ በቂ ነው። ግን ይቺ ጥብቅ ቦታ የራሷ የሆነ ፕሬዝዳንት የላትም። የራሷ ፖስታ፣ የራሷ ባንክ፣ የራሷ ገንዘብ፣ የቫቲካን ዩሮና የራሷ የባቡር ጣቢያ አላት። ይህችም ጣቢያ በዓለም ላይ ካሉ እጅግ አጫጭር የባቡር መስመሮች አንዷ ናት። በግድግዳዎች የተከበበችው ይህች ሀገር ወደ ውስጥ ሲገቡ ግን ከውጭው ዓለም ፍጹም የተለየ በታሪክና በሥነ ጥበብ የታጨቀ ሌላ ግዙፍ ምድር ውስጥ የገቡ ያህል ይሰማዎታል። ቫቲካን በስፋት ትንሽ ብትሆንም በውስጧ የያዘችው የባህልና የጥበብ ውድ ሀብት ግን ከማንኛውም የዓለም ሀገር በምንም መንገድ ያንሳል ተብሎ የማይታሰብ ነው። የቫቲካን ቤተ መዘክሮች ማለቂያ የሌላቸው የሚመስሉ በሺህ የሚቆጠሩ ክፍሎች አሏቸው። እዚህ ውስጥ እንደ ማይክል አንጀሎና ሊዮናርዶ ዳቪንቺ የመሳሰሉ ከፍ ያለ ዝና ያላቸው የጥበብ ባለሙያዎች በዕደ ጥበብ የሰሯቸው የማይተኩ ሥራዎች ይገኛሉ። በተለይም የሲስቲን ቻፔል ጣሪያ ላይ የሚገኘው የማይክል አንጀሎ ዝነኛ ስዕል የአዳም ፍጥረት ወይንም The Creation of Adam ዓለም አቀፍ ትኩረት የሳበ ነው። ጳጳሱ የሚመረጡትም በዚህ ታሪካዊ ቦታ ውስጥ በሚካሄድ ጥብቅና ምስጢራዊ ስብሰባ ነው። ነጭ ጢስ ከቺምኒ ላይ ሲወጣ ማየቱ አዲስ መሪ መመረጡን የሚያሳይ መላው ዓለም በጉጉት የሚጠብቀው ድንቅ ትዕይንት ነው። በዚች ትንሽ ሀገር ውስጥ የሚታዩት አስገራሚ ነገሮች እዚህ ላይ አያበቁም። ለምሳሌ በዓለም ላይ ላቲን ቋንቋን እንደ ኦፊሻላዊ የጽሑፍ ቋንቋ የምትጠቀም ብቸኛ ቦታ ቫቲካን ናት። እንዲያውም በቫቲካን የሚገኙ የኤቲኤም ማሽኖች ገንዘብ ለማውጣት ሲያስቡ ትዕዛዙን በላቲን ቋንቋ እንዲመርጡ ይጠይቆታል። ሌላው የሚገርመው ደግሞ የስዊስ ዘበኞች ናቸው። እነዚህ ጥበቃዎች የለበሱት ባለቀለም ባህላዊ ዩኒፎርም ከህዳሴው ዘመን ጀምሮ ያልተቀየረ ሲሆን በዓለም ላይ ካሉ እጅግ ጥንታዊና ታማኝ የግል ጥበቃ ኃይሎች መካከል ይጠቀሳሉ። እንዲሁም የቫቲካን ምስጢራዊ ቤተ መጻሕፍት አሉ። እጅግ ጥንታዊ የሆኑ የብዙ መቶ ዘመናት ታሪክን የያዙ ሰነዶች የሚቀመጡበት ይህ ቦታ ተራ ሰዎች በቀላሉ ሊገቡበት የማይችሉትና
በብዙ ጥብቅ ቁጥጥር ስር ያለ ነው። ቫቲካን ከተማ ስፋቷ አነስተኛ ቢሆንም በታሪክ በሃይማኖትና በሥነ ጥበብና በፖለቲካ ያላት ሚና ከግዙፍ ሀገራት ንጽጽር በላይ ግዙፍ ነው። እጅግ ትንሿ ሀገር ሆና ሳለ በሚሊዮኖች የሚቆጠሩ ሰዎችን ልብ የምትገዛበት ምስጢሯም በዚሁ ጥንታዊና ልዩ ባህሪዋ ውስጥ ይገኛል። አንድ ቀን ወደ ሮም ጎራ ማለት ከቻሉ ይችን በግድግዳ የተከበበችውን ታሪክንና ጥበብን አቅፋ የያዘችውን የዓለማችንን እጅግ ትንሿ ሀገር መጎብኘቶን አይርሱ። ለዛሬ ያዘጋጀነው ዘጋቢ ቪዲዮ ይህንን ይመስል ነበር። ሐሳባችሁን በአስተያየት መስጫው ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ ከአዲስ ሐሳብ ጋር እስከምንገናኝ መልካም ጊዜ